ኖቬምበር 18 ላይ ጉግል ጀመናይ 3ን በይፋ ለቋል። ይሄ ጀመናይ 3 የኤአይን ኢንዱስትሪ ሾክ ያደረገ ነው። ቻትጂፒቲን፣ ፐርፕሌክሲቲን እንዲሁም ሌሎችንም ኤአይዎችን ይውጣል ተብሎ የታሰበው መልቲ ሞዳል የሆነው ጀመናይ 3 በጣም የሚገርሙ ፊቸሮችን በውስጡ ይዟል። አንደኛ ከፍተኛ የሆነ የማገናዘብ አቅም ያለው ሲሆን እንዲሁም ደግሞ በምላሽ ደረጃ ደግሞ በጣም ፈጣን የሆነ ምላሽ የሚሰጥ ነው። ፈጣን የሆነ ምላሽ እንዲሁም ደግሞ ዲፕ ቲንኪንግ አለው። ፈጣን ምላሽ የምትፈልጉ ከሆነ በፈጣን ምላሽ ሪዛልት ማግኘት ትችላላችሁ። ዲፕ ቲንኪንግ የምትፈልጉ ከሆነ ደግሞ በዲፕ ቲንኪንግ ሰርች ማድረግ ትችላላችሁ። የ2 ሚሊዮን ቶክን የኮንቴክስት መጠን ያለው ሲሆን ለዲዛይነሮች፣ ለዲቨሎፐሮች፣ ሪሰርች ለሚሰሩ ሰዎች በጣም የሚጠቅም ነው ተብሎ ይታሰባል። ጀመናይ 3 እያንዳንዱን ፊቸር ምንድነው ጀመናይ 3ን ተፎካካሪ እንዲሆን ያደረገው ምንድነው፣ አዳዲስ ፊቸሮቹ ምንድናቸው፣ በውስጡ ምን ይዟል የሚለውን አንድ ባንድ በትነን እናያለን። የመጀመሪያ የምናደርገው ነገር ምንድነው፣ ጉግል ላይ በመሄድ ጀመናይ ሰርች እናደርጋለን። ጀመናይ ብለን ሰርች በምናደርግበት ጊዜ gemini.google.com የሚል ኦፕሽን ይመጣልናል። የምትመለከቱትን አይነት አይከን አለው፣ እሱን እንጫናለን። እንደምታዩት የጀመናይ ዩዘር ኢንተርፌሱ ይሄንን ይመስላል። እዚህ ጋር የተለያዩ አማራጮች አሉ። ፋስት የሆነው የጀመናይ ቨርዥን አለ። እንደገና ደግሞ ቲንኪንግ ዊዝ 3 ፕሮ ሚል ሌላ ኦፕሽን አለን። ይሄ ኖርማሉ የድሮ የጀመናይ ቨርዥን ነው። ነገር ግን ይሄኛው የጀመናይ 3 ፕሮ ቨርዥን ነው። ምክንያቱም እዚህ ጋር እንደምታዩት ይሄኛውም አዲስ ነው፣ ግን ይሄኛው ነው አሁን በቅርቡ ሪሊዝ የተደረገው የጀመናይ 3 እንደምትመለከቱት 3 ፕሮ ብሎ ይገልጽልናል ማለት ነው። ስለዚህ እኛ የምንፈልገው ለመሞከር የምንፈልገው ጀመናይ 3ን ስለሆነ ቲንኪንግ ዊዝ 3 ፕሮ ሚለውን እንነካለን ማለት ነው። ስለዚህ አሁን ያለነው ምን ላይ ነው ማለት ነው፣ ሰርች በምናደርግበት ጊዜ የምንጠቀመው ጀመናይ 3ን ነው ማለት ነው። የመጀመሪያው ቴስት የምናደርገው ነገር ምንድነው፣ ጀመናይ ቪዲዮዎችን በቀላሉ አንደርስታንድ ያደርጋል። ለምሳሌ የ2 ሰዓት የ3 ሰዓት ቪዲዮ አፕሎድ ብናደርግ ከዛ ውስጥ የምንፈልገው ነገር ካለ ይሄንን እንደዚህ አይነት ኢንሲደንት ወይም ደግሞ እንደዚህ አይነት ኦብጀክት ወይም ደግሞ እንደዚህ አይነት ንግግር የቱ ጋር ነው ያለው ብለን ሰርች ብናደርግ ያንን ፈልጎ ያገኝልናል ማለት ነው። ለዚህም ይሆን አንድ ምሳሌ ላሳያችሁ። እሺ እንደምትመለከቱት ይሄ አጭር ቪዲዮ ነው፣ ለሳምፕል ነው እንጂ ጀመናይ የሰዓታትም የ1 ሰዓትም የ2 ሰዓትም ቪዲዮ ይቀበላል። ነገር ግን ይሄኛው እንደምትመለከቱት 32 ሰከንድ ነው ይሄ ቪዲዮ። ለምሳሌ አሁን እዚህ ላይ 3D ሞዴሊንግ የሚል የቱ ጋር እንዳለና ብሌንደር የቱ ጋር እንዳለ ሰከንዱን እንየው። ለ3D ሞዴሊንግ እንደምትመለከቱት 001 ላይ ሰከንድ ላይ 3D ሞዴሊንግ ብሎ ይናገራል። እንቀጥል። በሰዎች ምርጫ ወይም ነው በአንደኛ ደረጃ ያለው ብሌንደር ነው። እናንተ እንደገመታችሁት ነው ብሌንደር ነው። ብሌንደር ብዬ ሜንሽን ያደረኩት ስንተኛው ላይ ነው? ኦልሞስት 17 እና 18ኛው ሰከንድ አካባቢ ላይ ነው ሜንሽን ያደረኩት። ስለዚህ ምን ያህል ጀመናይ በጣም ስራ እንደሚያቀል የምታውቁት። አሁን ይህንን ቪዲዮ አፕሎድ እናደርጋለን። ይሄ ለምንድን ነው የሚጠቅመን? ለምሳሌ ሌክቸር ቪዲዮ ቢኖር የተቀረጸ ረጅም የትምህርት ቪዲዮ ቢኖር ለ2 ለ3 ሰዓት የተቀረጸ ቪዲዮ ቢኖር ያንን 2 እና 3 ሰዓት ማየት ላይ ይጠበቅባችሁ ይችላል። ስለሆነ ቶፒክ ስለዛ ቶፒክ የተነገረውን ቶፒክ እዛ ቦታ ላይ ሄዳችሁ መስማት ብትፈልጉ ቁጭ ብላችሁ 2 እና 3 ሰዓት ማየት ሊጠበቅባችሁ ነው ማለት ነው። ስለዚህ ያንን አቮይድ ለማድረግ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ መምህሩ ያስተማረው ስንተኛ ደቂቃ ላይ ነው ብላችሁ ሰርች ብታደርጉ። ሌላኛው ደግሞ ለቪዲዮ ኤዲተሮች የሚጠቅመው ምንድነው፣ መቁረጥ የምትፈልጓቸው ቦታዎች ቢኖሩ ኤዲት ለማድረግ ቪዲዮ ሁሉንም እያንዳንዱን እየከፈተን ኤዲት ከማድረግ ለምሳሌ የስድብ ቃላቶች ካሉ ወይም ደግሞ አላስፈላጊ ሚስጥራዊ የሆኑ የተነገሩ ነገሮች ካሉ እነዛን ኪወርድ ወይም ደግሞ ኪ ቃል በመስጠት የቱ ደቂቃ ላይ እንዳለ ስለሚነግረን በቀላሉ ሄደን ያንን ነገር ለመቁረጥ ይረዳናል ማለት ነው። ስለዚህ አሁን እዚህ ቪዲዮ ላይ ምን እናደርጋለን፣ ለዚህ ብለን ያዘጋጀነው ፕሮምፕት ስላለ ፕሮምፕታችንን እናመጣለን። ስለዚህ እንደምታዩት ፕሮምፕቱን ምን ብለን ጽፈናል፣ watch this 32 second 3D modeling tips video and give me a time stamp። ምን ማለቴ ነው?
ስንተኛው ደቂቃ ላይ እንዳለ ታይም ስታምፕ ሊስት ኦፍ ኤቭሪ ታይም the presenter say 3D modeling and blender። ስለዚህ አሁን እዚህ ቪዲዮ ላይ ብሌንደር 10 ብዬ ከሆነ 1 ብዬ ከሆነ 2 ብዬ ከሆነ ለይቶ ደቂቃውን ስንተኛ ደቂቃ ላይ እንደሆነ ይነግረኛል ማለት ነው። ስለዚህ ይሄንን ሰሚት እንበለው። እንደምትመለከቱት ሪዛልቱ ይሄንን ይመስላል። Here is the time stamp listed of every time the presenter mentions 3D modeling and blender ብሎ ሪዛልቱን ነገረን። የመጀመሪያው 3D modeling ብዬ ሜንሽን ያደረኩት ልክ 00 ሰከንድ ላይ ምን ብያለው? 3D modeling ብያለው። ትክክል ነው። ወይም በአማርኛ ለ3D modeling ብዬ እንዳልኩሉ በደንብ አስቀምጦልኛል። ሌላኛው ደግሞ ብሌንደር ብዬ ሜንሽን ያደረኩት ስንተኛው ላይ ነው? 18ኛ ሰከንድ ላይ ብሌንደር ብያለሁ። ልክ ቅድም እንዳየነው ማለት ነው። ስለዚህ በጣም የሚገርም ፊቸር ነው ይሄ የጀመናይ 3 ፊቸር ነው። ምን ብሎ ይጠይቀናል እዚህ ጋር would you like a summary of other software he ranked in the top 5 ይለናል። ስለዚህ ምን እንለዋለን? ከፈለግን በእንግሊዘኛ ከፈለግን በአማርኛ ማድረግ እንችላለን። ምን እንበለው? ለምሳሌ yes make amharic summary እንለዋለን። yes make amharic summary ብለን እንሰጠዋለን። እንደምትመለከቱት ስለ ቪዲዮ ሰመሪ ያዘጋጀልኝ ማለት ነው። በቪዲዮ ላይ አቅራቢው የዘረዘራቸው 5 ምርጥ ሶፍትዌሮች ደረጃቸውን ጠብቀው እንደሚከተለው ቀርበዋል ብሎ በትክክል ቪዲዮ ላይ ያቀረብኩትን እያንዳንዱን ነገር በዝርዝር ሰመራይዝ አድርጎ አቀረበልን። ስለዚህ ይሄ በጣም ምንድነው የሚያቀልልን ካልን የ3 ሰዓት የ4 ሰዓት ትምህርት ቢኖረን እነዛን ትምህርቶች በቀላሉ ሰመሪ በማዘጋጀት ከቪዲዮ ሰመሪ በመውሰድ ጊዜያችንን ሴቭ ማድረግ እንችላለን ማለት ነው። ስለዚህ ጊዜያችንን እንድንቆጥብ ሪሰርች በመናረግበት ጊዜ በመናጠናበት ጊዜ ስራችንን በጣም ያቀልልናል ማለት ነው። ስለዚህ በጣም ፓወርፉል የሆነ ፊቸር ነው። ይህ ፊቸር ሪሰርች ለምታረጉ ለምታጠኑ ሰዎች እንዲሁም ደግሞ ቪዲዮ ኤዲት ለምታረጉ ሰዎች በጣም ፓወርፉል የሆነ ፊቸር ነው። የጀመናይ 3 ፊቸር ነው። ስለዚህ ተጠቀሙበት፣ በጣም አሪፍ ነው። በመቀጠል የምንመለከተው ምንድነው? የጀመናይ ሌላኛው ፊቸሩ ነው የምናየው። ይሄም ፊቸሩ ምንድነው? በጣም ጥሩ የሆነ ዲፕ ቲንኪንግ አለው። ነገሮችን በደንብ የመረዳት አቅም አለው። በመቀጠል ደግሞ ከሌሎቹ የኤአይ ቱሎች የተሻለ አማርኛን አሁን አቬለብል ከሆኑት ከቻትጂፒቲ እንደገናም ደግሞ ከዲፕሲክ ከሌሎቹም ከፐርፕሌክሲቲ አሁን አሉ ብለን ከምንላቸው አቬለብል ከሆኑት ኤአይዎች ውስጥ አማርኛን በከፍተኛ ሁኔታ በመረዳት ሊድ እያደረገ ያለው ሶፍትዌር ጀመናይ 3 ነው ማለት ነው። ስለዚህ እንዴት ነው ቴስት የምናደርገው ካላችሁኝ፣ አንደኛ አማርኛን መረዳቱ፣ ከዛ ደግሞ እንዴት ዲፕ ቲንኪንግ እንዳለው በመቀጠል እናያለን ማለት ነው። ይህንን ደግሞ የምናደርገው እንዴት ነው? አማርኛ መዝሙር እንሰጠውና ያንን አማርኛ መዝሙር እንዴት እንደሚረዳ እንመለከታለን ማለት ነው። ለዚህ ብለን ያዘጋጀነው መዝሙር ትላንትና ዛሬ የሚለውን የዘሪቱን መዝሙር ይሆናል። ስለዚህ ሊንኩን ኮፒ እናደርጋለን። ሊንኩን ኮፒ ካደረግን በኋላ እዚህ ጋር እናመጣለን። ፕሮምፕታችንን ካመጣን በኋላ ምን እንላለን? ፔስት እናደርገዋለን። ስለዚህ ምንድነው የምንለው? transcribe the amharic lyrics እንለውና ከዛ translate them to English and explain the concept of the song እንለዋለን ማለት ነው። ስለዚህ ምንድነው መጀመሪያ አማርኛውን ትራንስክራይብ ያደርግና ወደ ምን እንዲቀይርልን ነው? ወደ እንግሊዘኛ። ከዛ ደግሞ የመዝሙሩን ኮንሰፕት በእንግሊዘኛ እንዲያስረዳን ጠየቅነው ማለት ነው። ከዚህ ይሄ ምንን ያሳየናል? አማርኛውን ሰምቶ ምን ያህል ትራንስሌት ማድረግ እንደሚችል እንረዳለን ማለት ነው። ስለዚህ ሰሚት እንበለው። እንግዲህ እንደምትመለከቱት በደንብ ኦዲዮን ከተረዳ በኋላ ወይም ደግሞ መዝሙሩን አንደርስታንድ ካደረገ በኋላ በዚህ መልኩ ቃል በቃል እንዴት እንደሚገርም ተመልከቱ። ግጥሙን አንድ በአንድ ሊስት ካደረገ በኋላ ወደ እንግሊዘኛ በዚህ መልኩ ትራንስሌት አደረጋቸው። እያንዳንዱን መስመር እያንዳንዱን ስንኝ አንድ በአንድ ምን አደረጋቸው? ትራንስሌት አደረጋቸው። በዚህ መልኩ ትራንስሌት አደረገው ማለት ነው። ከዛ እዚህ ጋር ደግሞ ምን አደረገን? ትላንትናና ዛሬ አለ። ከዛ አምሃሪክ yesterday and today ካለ በኋላ is a gospel song that serves as a personal testimony of a spiritual transformation. The concept revolves around contrasting
the singer past life yesterday characterized by darkness, turmoil, fear እያለ የመዝሙሩን ሐሳብ በሚገርም መልኩ የመዝሙሩን ኮንሰፕት ይነግረናል ማለት ነው። እንደገናም ደግሞ የጠየቅነውን ጥያቄ ምን ብለን የጠየቅነው transcribe Amharic lyrics, translate them to English ከዛ and explain the concept of the song ነው ያለው። የጠየቅነውን በሙሉ አድርጎልናል ማለት ነው። ስለዚህ ከዚህ በፊት ከነበሩት ሞዴሎች እና ካሉትም AI ቱሎች ጀመናይ በጣም የሚገርም የአማርኛ አንደርስታንዲንግ ወይም መረዳት አለው ማለት ነው። ሌላኛው ደግሞ ምንድነው ምን ማድረግ እንችላለን? ከዚህ መዝሙር ጋር የተገናኘ ኮንሰፕት ያለው የአማርኛ መዝሙር ግጥም ጻፍልን ብንለው ይጽፍልናል። ለምሳሌ እንጻፍለት። እሺ ስለዚህ write me an Amharic lyrics for a song based on this concept ምክንያቱም ከዚህ ጋር ሐሳብ ጋር የሚመሳሰል አማርኛ ላይሪክስ ሶንግ ጻፍልን ብለነው ሰሚት እናደርጋለን ማለት ነው። በመተመለከቱት መልኩ የሚገርም ሪዛልት ሰጥቶናል ማለት ነው። ተመልከቱ እንግዲህ አሁን ይሄ ባዶነት ነበር የትላንቱ ቤቴ ተስፋ መቁረጥ ብቻ ይልና ሞልቶት በህይወቴ መንገዱ ጠፍቶብኝ እያለ የሚገርም ይሄኛው ምንድነው ቨርስ ነው። በቨርስ አድርጎ በኮረስ ቨርስ 2 ከዛ ብሪጅ እንደገናም ደግሞ ኮረስ ብሎ ከፋፍሎ በእንግሊዘኛ ትራንስሌሽን ጭምር ሁሉ አድርጎ ግጥሙን ሰጥቶናል ማለት ነው። አሁን ምናልባት እዚህ ላይ አንድ ላይ ስለደረደረው እንዴት ነው ግጥሙ ቤት መጥቷል አልመጣም ወይ የሚለውን ዘርዘር አድርገን ብናየው በደንብ መረዳት እንችላለን ማለት ነው። ስለዚህ እንደምትመለከቱት አሁን ይሄንን ግጥም ኮፒ ፔስት አድርገን አምጥተን ስናየው እዚህ ጋር ተመልከቱት። የመጀመሪያው ቨርስ ይሄ ነው። ባዶነት ነበረ የትላንት ቤቴ አለ ተስፋ መቁረጥ ብቻ ሞልቶት በህይወቴ ቤት መጣ ማለት ነው ግጥሙ። ከዛ እንደገና እዚህ ጋር ንናት አለ። ያው በዚህ መልኩ ግጥምም ማዘጋጀት ይቻላል ተመሳሳይ ስለሆነ ሁለቱም ሳድስ ስለሆኑ ትክክል ነው ቤት መጥቷል ግጥሙ። ያው በገጣሚ ከታየ ግን ያው ሁለቱም ተመሳሳይ ቢሆኑ ይመከራል። ግን ስቲል ቤቱ ይሄ በግጥምም ህግ ይፈቀዳል። እዚህ ጋር ካያችሁት ኩ ይላል ማለት ነው። ሰው መሆኔ ጠፍቶኝ ትርጉም አልባ ነበርኩ ለካ ጌታ አለ እኔ ግን ብቻዬን መሰለኝ የኖርኩ ብሎ የሚገርም ግጥም። አሁን ይሄንን ሐሳቡን ራሱ ስትረዱት ኢሉስትሬሽን ብዙ የለውም። አማርኛ አረዳዱ ቃላት አጠቃቀሙ በጣም የሚገርም ነው እና ምን ያህል ጀመናይ ስሪ አማርኛን አንደርስታንድ እንደሚያደርግ ኢቭን ግጥም እስከ መጻፍ ቤት የሚመታ በጣም ፐርፌክት የሆነ ሐሳቡ ራሱ በጣም የሚገርም ቤት የሚመታ ግጥም እስከ መጻፍ ማለት በጣም የሚገርም ነው። በመቀጠል ደግሞ የምንመለከተው ኢሜጅ እንዴት ጀነሬት እንደሚያደርግልን እንመለከታለን። ጀመናይ ስሪ በውስጡ ናኖ ባናና ፕሮን በውስጡ ይዟል። ከፈለጋችሁ ናኖ ባናናን የተለያዩ ሌሎች በክፍያ የሚያደርጉ አሉ። እንዲሁም ደግሞ ጉግል AI ስቱዲዮ ውስጥም ገብታችሁ አክሰስ ማድረግ ትችላላችሁ ናኖ ባናናን። ግን ጀመናይ ውስጥም በመትመጡበት ጊዜ ጀመናይ ውስጥም ገብታችሁ አክሰስ ማድረግ ትችላላችሁ ናኖ ባናናን። ናኖ ባናና ብቻ ሳይሆን ናኖ ባናና ፕሮ በሚል ከጀመናይ 3 ጋር አፕዴት ሆኖ የወጣ ነው። ሪዛልቱ በጣም የሚገርም ነው። ውጤቱ በጣም የሚገርም ነው። ስለዚህ ይሄንን ቴስት እናደርጋለን። ጀመናይ 3 እንዴት ነው የኢሜጅ ጥራት ላይ አዲሱ ሪዛልት እንዴት ነው የሚለውን እናያለን። ይሄንን ለመሞከር ምን እናደርጋለን? መጀመሪያ ኢሜጅ አፕሎድ እናደርጋለን። ከዛ ደግሞ ፕሮምፕት እንሰጠዋለን ማለት ነው። ስለዚህ መጀመሪያው ከፈለጋችሁ ቺ ፕላስ የምትለዋን በመንካት ኢሜጃችሁን ማምጣት ትችላላችሁ። ወይም ደግሞ እንደኔ ድራግ ኤንድ ድሮፕ በማድረግ ኢሜጅ ታስገቡበታላችሁ። ኢሜጅ አስገብቻለሁ የራሴን ኢሜጅ። ከዛ ፕሮምፕቱን ኮፒ ፔስት እናደርጋለን ማለት ነው። ኢሜጁን ኮፒ ፔስት እናደርጋለን። ምናልባት ይሄንን ፕሮምፕት የምትፈልጉ ሰዎች ካላችሁ የቪዲዮ ዲስክሪፕሽን ስር ላይ ያስቀምጣለሁ። ከዛ ኮፒ ፔስት አድርጋችሁ መሞከር ትችላላችሁ ማለት ነው። ስለዚህ ምን አልኩት ፕሮምፕት ሰጣሁት። ከዛ ምን እናደርጋለን? ይሄንን ክሬት ኢሜጅ ላይ እናደርጋለን። ይሄንን ማርክ ማድረጋችሁን አትርሱ። ይሄው እዚህ ላይ እንደምታዩት ኢሜጅ ብሎ የናኖ ባናናን ምልክት አይከን አድርጎልናል። ስለዚህ አሁንን ተጠቅመን ሰርች ማድረግ እንችላለን። ስለዚህ ሰብሚት እንበለው። እንደምትመለከቱት በጣም የሚገርም ሪዛልት ሰጥቶናል ማለት ነው። አኩሬሲው ማለት ሪዛልቱ ከኔ ፊት ጋር በፊት አሁን ላይ ያሉ ኤአይዎች የሚያስቸግሩት ምንድነው
ከናንተ ጋር የማይመሳሰል ሪዛልት ነው የሚሰጧችሁ። ግን ይሄ በጣም የሚመሳሰል በጣም የተቀራረበ ሪዛልት ነው የሰጠን ማለት በዚህ ልክ ፕሪሳይዝ የሆነ ምንም በቃ እንከን ማታወጡለት የሚገርም ሪዛልት ነው የሰጠን። ከዛ ዳውንሎድ ማድረግ ብትፈልጉ ዳውንሎድ ፉል ሳይዝ ማለት ትችላላችሁ። እዚህ ጋርም ሆነ እዚህ ውጭ ላይም ሆናችሁ እዚህ ጋር የዳውንሎድ አይከን ምልክት አለች፣ እሷን ዳውንሎድ ማድረግ ትችላላችሁ። ከዛ የሚሰጠውንም ደግሞ ሪዞሉሽን አሳያችኋለሁ። ምን ያህል ሪዞሉሽኑ ከፍ ያለ ጥራቱ ምን ያህል ከፍ ያለ እንደሆነ አሳያችኋለሁ። እንደምታዩት እዚህ ጋር ኦልሞስት 1000 ምናምን በ2000 ምናምን የሰጠን በጣም ከፍ ያለ ጥራት ነው። ኢቭን ሪዞሉሽኑን በሳይዙ ማየት ትችላላችሁ። 6 ሜጋባይት ነው ሳይዙ 1536 በ2700 ሪዞሉሽን ፒክሰል ነው የሰጠን ማለት ነው። በጣም ጥራቱ ይሄ ምንድነው በጣም ጥራት እንዳለው ነው። ተመልከቱ ይሄ ሁሉ ዙም እስከናደርግ እና በጣም ጥራት አለው። በጣም ቆንጆ ነው ማለት ነው። ስለዚህ ጀመናይ 3 በውስጡ ናኖ ባናና ፕሮ በውስጡ ይዟል። ስለዚህ እሱም በጣም የሚገርም ፊቸር ነው። በጣም ብዙ ነገር ቪዲዮአችሁን ኤዲት ማድረግ ትችላላችሁ። ያልተመቻችሁ ነገር ካለ ሪሙቭ ለምሳሌ ይሄንን አሁን ኔክሌሱን ሪሙቭ አድርግልኝ ብላችሁ እዚህ ጋር ፕሮምፕት ብትጽፉ ሪሙቭ ያደርግላችኋል። ሰዓቱን ሪሙቭ አድርግልኝ ብትሉ ሪሙቭ ያደርግላችኋል። በቃ በጣም የሚገርም ነው። ግን ምንድነው አሁን ጀመናይ 3 ቻሌንጅ የሚያደርገው ካልገዛችሁት በቀን ውስጥ የተወሰነ ሊሚት ነው ያላችሁ። ኢሜጅም ጀነሬት ብታረጉ ሌሎችንም ጽሁፎችንም ሁሉንም ጀነሬት ስታረጉ በቀን ውስጥ የተወሰነ ውስን የሆነ ገደብ አላችሁ ማለት ነው። ሙሉ ለሙሉ ፍሬ አይደለም ማለት ነው። ሌላኛው የምናየው ፊቸር ምንድነው ጀመናይ በቻት ቦክስ ውስጥ ብቻ ተወስኖ የሚቀር አይደለም። ማለትም ልክ ቻት ቦክሱ ላይ ብቻ ሄደን ሰርች እንደምናረገው ሳይሆን ከተለያዩ ከጉግል ምርቶች ጋር ኮሙኒኬት እያደረገ መስራት የሚችል ቱል ነው ማለት ነው። ለምሳሌ ጂሜል ላይ በመሄድ በቀላሉ መልእክቶችን ያዘጋጅላችኋል። ጉግል ዶክ ላይ ሊሆን ይችላል፣ ጉግል ሺት፣ ጉግል ስላይደር የምትፈልጉት የጉግል ምርት ላይ በመሄድ በቀላሉ ፕሬዘንቴሽን ማዘጋጀት ትችላላችሁ፣ ዶክመንት ፋይሎችን ማዘጋጀት ትችላላችሁ። ስለዚህ ስራችሁን በጣም ያቀልላችኋል ማለት ነው። የጉግል ወርክ ስፔስ የሚባል አለ። ጉግል ወርክ ስፔስ የሚባል ይሄ ክፍያ ይጠይቃል። ያንን ክፍያ ከፈጸማችሁ በኋላ በቀላሉ አንደኛው ከአንደኛው ኢንተግሬት እያደረገ ጉግል ድራይቭ ላይ ያላችሁን ፋይል በቀላሉ ወደ ኢሜይላችሁ በማምጣት አንደኛው ወርክ ስፔስ ከሌላኛው ወርክ ስፔስ ጋር በቀላሉ እንዲገናኝ ኮሙኒኬት እንዲያደርግ ፋይሎቻችሁን በጣም የበዛ ብዙ ፋይል ቢኖራችሁ እያንዳንዱን እየፈለጋችሁ የምትፈጁትን ጊዜ በመቀነስ አንደኛው ከአንደኛው እንዲገናኝ በማድረግ ስራችሁን በማቅለል በጣም ከፍተኛ የሆነ ሮል ይጫወታል ማለት ነው። ሌላኛው የጀመናይ 3 በጣም ተወዳጅ ካደረገው ነገሮች ውስጥ አንዱ ምንድነው ለዲቨሎፐሮች ጊዜ ቆጣቢ ሆኖ መምጣቱ ነው። አንደኛ ኮድ ያደርጋል። ሌላኛው ደግሞ የምትሰሩት ፕሮጀክት ላይ ከኤፒአይ ጋር በማገናኘት የምትሰሩት ፕሮጀክት ላይ ኢረሮች ካሉ ኢረሮችን ፊክስ ያደርግላችኋል። ሪሊዝ ኖቶችን ያዘጋጅላችኋል። ዩአይ ዲዛይኖችን ያዘጋጅላችኋል። እና ምን አለፋችሁ ብቻ በጣም ብዙ የሆኑ በጣም የሚገርሙ ፊቸሮች አሉት ጀመናይ 3 ለኮዲንግ ለሚሰሩ ሰዎች፣ ዲቨሎፐሮች ለሆኑ ሰዎች በጣም ብዙ ፊቸሮችን ይዞ መጥቷል ማለት ነው። ወደፊት ጀመናይ 3 ቻት ጂፒቲን እንዲሁም ሌሎቹንም ይውጣል ወይም ደግሞ ያሸንፋል ተብሎ ይጠበቃል። አሁን ባለው ሁኔታ የጀመናይ 3 ተጠቃሚዎች ቁጥር በጣም በከፍተኛ ሁኔታ እየጨመረ እንደሆነ ዳታዎች ያሳያሉ። ስለዚህ እናንተም ከጊዜው ጋር ተፎካካሪ ወይም ተወዳዳሪ ለመሆን ጀመናይ 3ን እንድትሞክሩ በአክብሮት ተጋብዛችኋለሁ። ሞክራችሁት ያገኛችሁትን ሪዛልት ኮሜንት ሴክሽን ላይ በመግባት ጻፉልኝ። ከወደዳችሁት ወደነዋል በጣም የሚገርም ነው ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። አብራችሁኝ ስለነበራችሁ በጣም ነው ማመሰግነው። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ዩቲዩብ ቻናሉን ሰብስክራይብ አድርጉ።